ወደዚህ አዲስ ማብራሪያ እንኳን በደህና መጣችሁ። ዛሬ ሁላችንንም ወደ ታሪክ ወደ ኋላ የሚመልስ ግን ደግሞ ከዕለት ተዕለት ሕይወታችን ጋር በጥብቅ የተቆራኘ አስገራሚ ርዕስ ይዘን መጥተናል። የዶክተር ማርቲን ሉተር ኪንግ ጁኒየርን አስደናቂ ጥበብ፣ እጅግ አሳዛኛውን ፍጻሜያቸውን እና እስከ ዛሬ ድረስ የዘለቀውን የዜግነት ትሩፋቸውን በጥልቀት እንመረምራለን። ዶክተር ኪንግ ከጻፏቸው መሠረታዊና ታሪካዊ ጽሑፎች ተነስተን ያ ትግል በዘመናችን ወዳለው የትራንስፖርት ፍትሐዊነት እንዴት እንደተሸጋገረ አብረን እናያለን። በዚህ ማብራሪያችን የምንዳሰሳቸው 5 ዋና ዋና ነጥቦች እነዚህ ናቸው። ከታሪካዊ የንግግር ጥበባቸው እንነሳና የክትትል እና የግድያውን እውነታዎች አልፈን በመጨረሻም እነዚህ ታሪካዊ ትግሎች ወደ ዘመናዊ የትራንስፖርት ፍትሐዊነት እንዴት እንደተቀየሩ በቅደም ተከተል እንመለከታለን። ክፍል 1 የንቅናቄ ቃላት ፍልስፍና እና የንግግር ጥበብ። እዚህ ላይ የዶክተር ኪንግ ታዋቂ ጽሑፎች ምን ያህል ጥልቅ እና ስልታዊ እንደነበሩ እንመለከታለን። እስቲ ያስቡት፣ ብዙ ጊዜ ሰላማዊ ሰልፍ ሲባል እንዲሁ ድንገት የሚነሳ ስሜታዊ እርምጃ ሊመስለን ይችላል አይደል? ነገር ግን በ1963 በበርሚንግሃም እስር ቤት ከጻፉት ታሪካዊ ደብዳቤ እንደምንረዳው የኪንግ እንቅስቃሴ እጅግ የተደራጀና አመክንዮአዊ ነበር። ማንኛውንም ቀጥተኛ እርምጃ ከመወሰዳቸው በፊት እነዚህን 4 ግልጽ ደረጃዎች ይከተሉ ነበር። መረጃ ከመሰብሰብ ጀምሮ ድርድር ማካሄድ፣ ራስን ማጥራት እና ከዚያ በኋላ ብቻ ነበር ወደ ቀጥተኛ እርምጃ የሚገቡት። ይህ እንግዲህ ምን ያህል ስልታዊ እንደነበሩ በግልጽ ያሳየናል። አያችሁ፣ እዚህ ላይ በጣም የሚገርም ነገር አለ። ዶክተር ኪንግ ውጥረትን ሙሉ በሙሉ አልጣሉም ነበር። ይልቁንም ማህበረሰቡ ከዚህ ቀደም ችላ ብሎ ያሳለፋቸውን የፍትህ ጥያቄዎች እንዲጋፈጥ ለማስገደድ ሆን ብለው ቀውሶች የተሞሉ ሁኔታዎችን ይፈጥሩ ነበር። ሰላማዊ ቢሆንም ለለውጥ ግድ የሚል እና ጫና የሚፈጥር ገንቢ ውጥረት ያስፈልጋል ብለው በጽኑ ያምኑ ነበር። የኪንግን የንግግር ጥበብ ስንተነተን ደግሞ ልክ እንደ አንድ የተዋጣለት የሙዚቃ ምት ሆኖ እናገኘዋለን። ለምሳሌ ያንን ታዋቂ ንግግራቸውን ብንወስድ ሕልም አለኝ የሚለውን ኃይለኛ ሐረግ በትክክል 8 ጊዜ ነው የደጋገሙት። ይህ ድግግሞሽ እንዲሁ በአጋጣሚ የተደረገ ሳይሆን አድማጭን ደረጃ በደረጃ ወደማይገጣ ስሜታዊ እና አመክንዮአዊ ጫፍ ለማድረስ ታስቦ እየተቀመረ ነው። ይችን አገላለጽ አስተዋላችኋት? የኪንግ አስደናቂ ችሎታ ተቃራኒ የሆኑ ምስሎችን